ለመሆኑ መልካችሁ እናም የሰውነታችሁ ቁመና ወጣት መስሎ እንዲታይ እናም ወጣትነት እንዲሰማችሁ ውድ የሆኑ ማማያዎችን ወይም ደግሞ ሰፕልመንቶችን ወይም የፊት ላይ ቀዶ ጥገናዎችን ማድረግ የግድ አያስፈልግም። ከመቼውም ጊዜ በላይ ኃይለኛ የሆኑ የእርጅና መከላከያ መሳሪያዎች ቀድሞውንም በኪችናችሁ ውስጥ ተቀምጠው ሊሆን ይችላል። እውነታው ግን እርጅና ማለት የፊት መሸብሸብ ብቻ አይደለም። እርጅና ማለት በሰውነታችሁ ውስጥ ምን እየተካሄደ እንዳለ የሚያሳይ ሂደትም ነው። እድሜያችን እየገፋ ሲሄድ በሰውነታችን ውስጥ የህመም ስሜት ወይም ደግሞ ኢንፍላሜሽን ይጨምራል። የጡንቻ ብዛት ይቀንሳል። ቆዳችን ኮላጅንን ያጣል። አእምሯችን ይዝላል። እናም ሴሎቻችንም ራሳቸውን የመጠገን ብቃታቸውም ይቀንሳል። ነገር ግን መልካሙ ዜና ታዲያ ምንድን ነው? ጥናቶች እንደሚያሳዩት የተወሰኑ ምግቦች ሴሎቻችንን ለመጠበቅ፣ ኢንፍላሜሽንን ለመቀነስ፣ ጤናማ የሆነ ቆዳን ለመደገፍ፣ የአእምሮን ስራ ለማሻሻል እናም ሰውነታችንም ረዘም ላለ ጊዜ ወጣትነት እንዲሰማው የሚያደርጉ ንጥረ ነገሮችን ይዘዋል። ታዲያ በዛሬው ቪዲዮአችን በተፈጥሯዊ መንገድ ወጣትነት እንዲሰማችሁ የሚረዱ 7 ኃይለኛ የሆኑ ምግቦችን እንመለከታለን። እነዚህን ምግቦችን ማግኘት የማትችሉ ከሆነ በሀገራችን ውስጥ በምን መተካት እንደምትችሉም እናያለን። እስከ መጨረሻው ድረስ አብራችሁ መቆየታችሁን አረጋግጡ። ምክንያቱም የመጨረሻው ምግብ በዓለም ላይ በሳይንስ እጅግ በጣም ከተጠኑ የእርጅና መከላከያ ምግቦች ውስጥ አንዱ ነው። ታዲያ ከመጀመራችን በፊት እንኳን ወደ ቻናሌ በደህና መጣችሁ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ወዳድ ከሆናችሁ ይህንን ቪዲዮ ላይክ እና ሼር በማድረግ ሌሎችንም አስተምሩ እላለሁኝ። አዲስ ከሆናችሁ ሰብስክራይብ አድርጉ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ፣ በደስታ እመልስላችኋለሁኝ። ሰብስክራይብ ካደረጋችሁ በቀጥታ ወደ አንደኛው ምግብ እንለፍ። አንደኛ ብሉ ቤሪ ነው። ሴሎቻችንን የሚጠብቀው ጥቃቅን ሰማያዊ ፍሬ። ብሉቤሪ በተደጋጋሚ ከተፈጥሮ ታላላቅ የእርጅና መከላከያ ምግቦች ውስጥ አንዱ ተብሎ ይጠራል። ጥልቅ ሰማያዊ ቀለማቸው አንቶሲያኒን ከሚባሉ ኃይለኛ የእጽዋት ውህዶች የመጣ ነው። እነዚህ አንቲኦክሲዳንቶች ፍሪ ራዲካልስ የሚባሉ ሴሎችን የሚጎዱ እናም እርጅናን የሚያፋጥኑትን ያልተረጋጉ ሞለኪውሎችን ለማክሸፍ ይረዳሉ። ብሉቤሪን አዘውትሮ መመገብ ማህደረ ትውስታን ወይም የማስታወስ ችሎታን እናም ትኩረትን ለማሻሻል፣ የልብ ጤናችንን ለመደገፍ፣ ኢንፍላሜሽንን ወይም የውስጥ ብግነትን ለመቀነስ፣ ቆዳን ከኦክሲዲቲቭ ስትረስ ለመጠበቅና ጤናማ የደም ስሮችን ለመደገፍ ይረዳል። ብሉቤሪ በቫይታሚን ሲ የበለጸገ ነው። ይህም ኮላጅን ምርት አስፈላጊ ነው። ኮላጅን ቆዳችን ጠንካራ እናም የመለጠጥ ባህሪው የተጠበቀ እንዲሆን ይረዳል። ጥናቶችም እንደሚያሳዩት ብሉ ቤሪዎችን የሚመገቡ ሰዎች በዕድሜ እየገፉ ሲሄዱ የአእምሮ መዘንጋታቸው ይቀንሳል። በሳምንት ውስጥ ብዙ ጊዜ 1 ኩባያ ያክል ብሉቤሪን ለመመገብ አልሙ። በሀገራችን ደግሞ ብሉቤሪን በቀላሉ ካልተገኘ ወይም በጣም ውድ ከሆነባችሁ በእሱ ምትክ እንጆሪን መውሰድ ይቻላል። በተጨማሪም ቀይ ስርናም ሐምራዊ የሆነ ጎመን ተመሳሳይ የሆነውን አንቶሲያኒን አንቲኦክሲዳንትን በከፍተኛ መጠን ይዘዋል። ሁለተኛ ፋቲ ፊሽ ወይም ስብነት ያላቸው አሳዎች ናቸው። የተፈጥሮ የፊት መሸብሸብ መከላከያ ፕሮቲንን ይይዛሉ። እንደ ሳልመን፣ ሰርዲን፣ ትራውትና ማካሪል ያሉ አሳዎች በኦሜጋ ስሪ ፋቲ አሲድ የተሞሉ ናቸው። ኦሜጋ ስሪ ስር የሰደደ ኢንፍላሜሽንን ለመቀነስ ይረዳል። ይህም የእርጅና ትልቁ አንቀሳቃሽ ኃይል ነው። እንዲሁም ቆዳ እንዲረጥብ ወይም ደግሞ እርጥበትን እንዳያጣ ለማድረግ፣ የአእምሮ ጤናን ለመደገፍ፣ ልብን ለመጠበቅ፣ ጤናማ መገጣጠሚያዎችን ለመጠበቅና የጡንቻን ብዛት ጠብቆ ለማቆየት ለመርዳትም ይረዳል። ቅባት ያላቸው አሳዎች ከፍተኛ ጥራት ያለው ፕሮቲንንም ይሰጣሉ። ይህም ከ40 ዓመት ዕድሜ በኋላ
በጣም አስፈላጊ እየሆነ ይመጣል። ምክንያቱም ከእድሜ ጋር ተያይዞ የጡንቻ መጠን በተፈጥሮ ይቀንሳል። በተጨማሪም ለጤናማ አጥንትናም በሽታ የመከላከል አቅም አስፈላጊ ንጥረ ነገር የሆነውን የቫይታሚን ዲ ምርጥ የተፈጥሮ ምንጮች ውስጥ አንዱ ነው። በየሳምንቱ 2 ወይም ደግሞ 3 ጊዜ ቅባት ያላቸው አሳዎችን ለመመገብ ሞክሩ። ሳልመን ደግሞ ውድ ከሆነ በሀገራችን በብዛት የሚገኘውን የጣና ወይም የባህር ዳር አሳዎችን እንደ ቲላፒያ ወይም ደግሞ ናይል ፐርችን ተመገቡ። በተለይም ትናንሽ አሳዎችን መመገብ ይቻላል። ከእጽዋት ወገን ደግሞ የተልባ ፍሬ እናም ኑግ በኦሜጋ ስሪ እጅግ የበለጸጉ ምርጥ የሀገር ውስጥ አማራጮች ናቸው። ሶስተኛ አቮካዶ ነው። ለወጣት ቆዳ የሚሆን ጤናማ ስብ። አቮካዶ ለልብ ጤና ተስማሚ በሆኑ ሞኖ አንሳቹሬትድ ስቦች የተሞላ ነው። ጤናማ ስቦች የቆዳን እርጥበት መከላከያ ሽፋን ለመጠበቅ ይረዳሉ። ይህም ቆዳ ይበልጥ ለስላሳ እናም ወጣት ሆኖ እንዲታይ ያደርጋል። አቮካዶ እነዚህንም ይዟል። ቫይታሚን ኢ እናም ቫይታሚን ሲን፣ ፖታሲየም እናም ፎሌት እንዲሁም ሊዩቲንን። ቫይታሚን ኢ የቆዳ ሴሎችን በፀሐይ ብርሃንና በብክለት ከሚመጣ ጉዳት ለመጠበቅ ይረዳል። ሊዩቲን ደግሞ የአይን ጤናን ሊደግፍ ይችላል። ይህም በዕድሜ እየገፋን ስንሄድ የማየት ችሎታ እንዳይቀንስ ይረዳል። አቮካዶ በፋይበር የበለጸገ በመሆኑ የጨጓራና የአንጀት ጤናን ይደግፋል። እንዲሁም የደም ስኳር መጠንንም ለማረጋጋት ይረዳል። ይህ ደግሞ ከጤናማ እርጅና ጋር የተያዘ ሌላው ነገር ነው። በቀን ግማሽ አቮካዶ ብቻ በተመጣጣኝ አመጋገብ ውስጥ ሊካተት ይችላል። አቮካዶ በሀገራችን በሰፊውና በርካሽ ዋጋ ስለሚገኝ በቀላሉ መጠቀም ይቻላል። ለአጠቃቀም ምቾት ግን አቮካዶ በሌለበት ወቅት የሱፍ ፍሬ ወይም ደግሞ ሰሊጥን መጠቀም ተመሳሳይ ጤናማ ስቦችንና ቫይታሚን ኢን ይሰጠናል። አራተኛ ቅጠላማ አትክልቶች ናቸው። የመጨረሻው የረጅም ዕድሜ ድንቅ ምግብ ናቸው። እንደ ስፒናች፣ ጎመንና ቆስጣ፣ ቦክቾይ ወይም የቻይና ጎመንናም የቆስጣ ዝርያዎች የአመጋገብ የኃይል ማዕከላት ናቸው። እነዚህ አትክልቶች ቫይታሚን ኬ እና ፎሌትን፣ ማግኔዥየም እና ቫይታሚን ሲን እንዲሁም ቤታ ካሮቲን፣ ሊዩቲን እናም ዚያክሳንቲንን ይሰጣሉ። አንድ ላይ ሆነው እነዚህ ንጥረ ነገሮች ጤናማ አጥንትንናም ጥራት ያለው እይታን፣ የተሻለ የደም ዝውውርን እናም ጠንካራ የበሽታ መከላከል አቅምን እናም ጤናማ ቆዳን ይደግፋሉ። ቅጠላ ቅጠሎች በውስጣቸው ዳያተሪ ናይትሬት ስላላቸው በመላው ሰውነት ውስጥ የደም ፍሰትንም ያሻሽላሉ። የተሻለ የደም ዝውውር ማለት ደግሞ ብዙ ኦክስጅንና ንጥረ ነገሮች ወደ ጡንቻዎቻችን፣ አእምሮና ቆዳችን ይደርሳሉ ማለት ነው። ባለሙያዎች ቅጠላቅጠሎችን በየቀኑ ማለት ይቻላል እንድንመገብ ይመክራሉ። በሀገራችን ደግሞ በየቦታው የሚገኘው የሀበሻ ጎመን እንደ ቆስጣ፣ ሰላጣ እናም የሰናፍጭ ቅጠል እጅግ ድንቅና ከተጠቀሱ ውስጥ የውጭ አትክልቶች እኩል አልሚ ንጥረ ነገር ያላቸው ናቸው። በቻላችሁት መጠን የሀገራችን ቅጠላ ቅጠሎችን ተጠቀሙ። አምስተኛ ኤክስትራ ቨርጂን ኦሊቭ ኦይል ነው። ለጤናማ እርጅና የሚሆን ወርቅ የሆነ ፈሳሽ ወይም ደግሞ ዘይት ነው። ኤክስትራ ቨርጂን ኦሊቭ ኦይል በዓለም ላይ ካሉ በጣም ጤናማ የአመጋገብ ዘይቤዎች ውስጥ አንዱ የሆነው የሜዲትራኒያን አመጋገብ የማዕዘን ድንጋይ ነው። ሚስጥሩ ያለው በጤናማ ሞኖ አንሳቹሬትድ ስቦችና ፖሊፊኖልስ በሚባሉ ኃይለኛ አንቲኦክሲዳንቶቹ ውስጥ ነው። እነዚህ ውህዶች ኢንፍላሜሽንን ለመቀነስና የደም ስሮችን ለመጠበቅ፣ የልብ ጤናን ለመደገፍና የኦክሲዲቲቭ ስትረስን ለመጠበቅ እንዲሁም የአእምሮ ሴሎችንም ለመጠበቅ ይረዳል። አንዳንድ ጥናቶችም እንደሚያሳዩት አዘውትረው ኤክስትራ ቨርጂን ኦሊቭ ኦይልን የሚጠቀሙ ሰዎች ለልብና የደም ስር በሽታዎች የመጋለጥ ዕድላቸው ዝቅተኛ ነው። እንዲሁም በጤናማ እርጅናም ሊደሰቱ ይችላሉ። ኤክስትራ ቨርጂን ኦሊቭ ኦይልን ምረጡ፣ ምክንያቱም እሱ በፋብሪካ ብዙ ያልተቀነባበረ እናም ከፍተኛ የጥቅም ደረጃ ያላቸውን የእጽዋት ውህዶችን የያዘ በመሆኑ ነው። በጣም ከማሞቅ ይልቅ በሰላጣዎች፣ በአትክልቶች ላይ ወይም ምግብ ላይ አፍስሳችሁ ለመጠቀም ሞክሩ።
ኤክስትራ ቨርጂን ኦሊቭ ኦይል ታዲያ ውድ ከሆነ የሀገራችን የኑግ ዘይትናም የሱፍ ዘይት ድንቅ አማራጮች ናቸው። በተለይም ኑግ እጅግ ከፍተኛ የሆነ አንቲኦክሲዳንትና ጤናማ ፋቲ አሲድ አለው። ስድስተኛ እርጎ ነው። ወጣትነት እንዲሰማችሁ አንጀታችሁን ለመመገብ የሚረዳው ድንቅ ምግብ። የአንጀታችሁ ማይክሮባዮም በአንጀት ውስጥ ያሉ ጠቃሚ ባክቴሪያዎች ፈጽሞ እያንዳንዱን የጤናችንን ክፍል ይነካል። ጤናማ አንጀት ከነዚህ ጋር ተያይዟል። ጠንካራ የበሽታ መከላከል አቅምናም የተሻለ የምግብ መፈጨት፣ የተሻሻለ ስሜትናም ዝቅተኛ ኢንፍላሜሽን፣ የተሻለ የንጥረ ነገር መምጠጥ። ህያው ባክቴሪያዎች ያሉት ተራ እርጎ ፕሮባዮቲክስ የሚባሉ ጠቃሚ ባክቴሪያዎችን ይሰጣል። እርጎ በተጨማሪም እነዚህን ያቀርባል። ፕሮቲን እናም ካልሲየምን፣ ቫይታሚን ቢ12 እና ፎስፈረስን። ፕሮቲን ጡንቻዎችን ሲደግፍ፣ ካልሲየም ደግሞ በዕድሜ እየገፉ ሲሄዱ ጠንካራ አጥንትን ለመጠበቅም ይረዳል። ጣፋጭ ያልተጨመረበት እርጎን ምረጡ። እናም ለተጨማሪ ምግብነት ትኩስ ቤሪዎችን፣ ለውዝ ወይም ደግሞ ፍራፍሬዎችን በቤት ውስጥ የሚረጋው የሀገር ውስጥ ላም እርጎ ወይም አይብ ሳይንሳዊ ከሆኑት ጥቅሞች እኩል ፕሮባዮቲክስ አላቸው። ምንም አይነት ስኳርን ሳትጨምሩበት ከተልባ ወይም ከሙዝ ጋር ብትመገቡት እጅግ ድንቅ ነው። ሰባተኛ ለውዝና ጥራጥሬዎች የዕለት ተዕለት የእርጅና መከላከያ ምግቦች ናቸው። አልመንድ፣ ዋልነት፣ ፒስታቺዮስ፣ ፔካንስ እናም ብራዚል ነትስ ለጤናማ እርጅና የሚረዱ ንጥረ ነገሮች የተጫኑባቸው ናቸው። እነዚህንም ይሰጣሉ። ጤናማ ስቦችና ቫይታሚን ኢ፣ ማግኔዥየም እናም የእጽዋት ፕሮቲን፣ ፋይበር እናም አንቲኦክሲዳንቶችን። ዋልነት በተለይ በእጽዋት ኦሜጋ 3 ፋቲ አሲድ የበለጸጉ ናቸው። ቫይታሚን ኢ የቆዳ ሴሎችን ከኦክሲዲቲቭ ስትረስ ለመጠበቅ ይረዳል። ማግኔዥየም በሰውነታችን ውስጥ የጡንቻ እናም የነርቭ ስራን ጨምሮ በመቶዎች የሚቆጠሩ ኬሚካላዊ ግብረ መልሶችን ይደግፋል። ዘወትር ለውዝን የሚበሉ ሰዎች ብዙውን ጊዜ ጤናማ ልብናም የተሻለ የሜታቦሊዝም ጤና አላቸው። በየቀኑ ትንሽ እጅ ሙሉን መመገብ አብዛኛውን ጊዜ በቂ ነው። የውጮቹ አልመንድና ዋልነት ውድ ከሆኑ የሀገራችን ኦቾሎኒ፣ የዱባ ፍሬ፣ የሱፍ ፍሬ እናም ሰሊጥ እጅግ አስደናቂ ማግኔዥየም፣ ቫይታሚን ኢ እናም ጤናማ ስብን ይዘዋል። ኦቾሎኒን በትንሹ እየተመገባችሁ መክሰስ ማድረግ ይቻላል። ታዲያ ተጨማሪ የአኗኗር ዘይቤ ምክሮችን ልንገራችሁ። እጅግ በጣም ጤናማ የሆኑ ምግቦች እንኳን ከጤናማ ልማዶች ጋር ሲጣመሩ የተሻለ ይሰራሉ። አንደኛ የአካል ብቃት እንቅስቃሴን አድርጉ። በየቀኑ ቢያንስ ለ30 ደቂቃ በእግር መጓዝ ጡንቻን ያጠነክራል። ሁለተኛ ጥራት ያለው እንቅልፍን ተኙ። ሌሊት ከ7 እስከ 8 ሰዓት መተኛት ሴሎች ራሳቸውን እንዲጠግኑ ይረዳል። ሶስተኛ በቂ ውሃን ጠጡ። የቆዳ መሸብሸብን ለመከላከል በቀን ከ2 ሊትር በላይ ውሃን ጠጡ። አራተኛ ከማጨስ ተቆጠቡ። ሲጃራ ማጨስ እርጅናን በከፍተኛ ፍጥነት ያፋጥነዋል። አምስተኛ ስኳር የበዛባቸውን መጠጦችን ቀንሱ። የታሸጉ ምግቦችንና ስኳርን ማስወገድ የፊት ቆዳን ይጠብቃል። ስድስተኛ ውጥረትን አስወግዱ። የጭንቀት ሆርሞን እርጅናን ስለሚያፋጥን ዘና ለማለት ሞክሩ። ሰባተኛ የተለያዩ ባለቀለም ፍራፍሬዎችና አትክልቶችን ተመገቡ። አስተውሉ፣ ምንም አይነት ነጠላ ምግብ እርጅናን ሙሉ በሙሉ ሊያቆም አይችልም። ነገር ግን ወጥ የሆነ ጤናማ የሆነ የአመጋገብ ዘይቤ በክብርና በውበት ለማርጀትና የህይወታችሁን ጥራት ለመጠበቅ ይረዳችኋል። በአጠቃላይ ወጣትነት እንዲሰማችሁ ማድረግ ከአንድ ታምራዊ ምግብ አይመጣም። በየቀኑ ከምታደርጓቸው ምርጫዎች ነው የሚመነጨው። ብሉቤሪን፣ ቅባት ያላቸውን አሳዎችን፣ አቮካዶን፣ ቅጠላ ቅጠሎችን፣ ኤክስትራ ቨርጂን ኦሊቭ ኦይልን፣ እርጎንናም ለውዝን በተመጣጣኝ አመጋገባችሁ ውስጥ ማካተት ጤናማ ቆዳን፣ የተሳለ አእምሮን፣ ጠንካራ ልብን፣ ጤናማ የሆነ ጡንቻዎችንናም የተሻለ አጠቃላይ ደህንነትን ይደግፋል። ትናንሽ የዕለት ተዕለት ልማዶች ወደ ትርጉም ባላቸው የረጅም ጊዜ ጥቅሞች ያመራሉ።
የዛሬው የጤና ትምህርቴ ይህንን ይመስል ነበረ። ይህንን ቪዲዮ ከወደዳችሁትና ከተማራችሁበት ላይክ እና ሰብስክራይብ ማድረጋችሁን በፍጹም እንዳትዘነጉ። እንዲሁም ሼር በማድረግ ለሌሎችም አስተምሩ፣ አሳውቁ እላለሁኝ። ስለተመለከታችሁኝ እጅግ አድርጌ አመሰግናለሁኝ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ጤናችሁ ይብዛ። ቻው ቻው።